እንደተለመደው ሱባ ሚዲያ አዲስ ቪዲዮ ንጽጽሩን ይዞላችሁ መጥቷል። ዛሬ ንጽጽር የምናደርገው በአንድ አጋጣሚ አንድ መንገድ ላይ የሚጓዙ ሁለት የተለያዩ እቃ የተሸከሙ ሰዎችን ነው። አንደኛው ባህላዊ አልባሳት መካከል የሚመደብ አለባበስ ስታይል ፋሽን ነው። አንደኛው ደግሞ የእለት ጉርስን ለማሸነፍ የሚደረግ ሩጫን የሚያሳይ ሁለት አይነት ንጽጽሮችን ዛሬ ይዘንላችሁ ቀርበናል። ቪዲዮአችን እንደምትወዱት ተስፋ እናደርጋለን። ላይክ በማድረግ እንጀምር። ወደ ቪዲዮ። በአንድ አስፓልት ላይ በአንድ መንገድ ላይ ጎን ለጎን የሚጓዙ ነገር ግን በፍጹም የተለያዩ የህይወት መስመሮች የሚኖሩ ሁለት ወጣቶች እውነተኛ ልብ የሚነካ አጋጣሚ በምስሉ ላይ በግልጽ እንደምታየው በአንድ በኩል ያቺ ወጣት ውብ ባህላዊ ልብሷን ለብሳ ለፎቶና ለቪዲዮ ቀረጻ ለሞዴሊንግ የሚሆን ያሸበረቀ ቀይ ባህል እቃዎች በራሷ ላይ ተሸክማ በግርማ ሞገስ ትጓዛለች። ለእሷ ይህን የጥበብ የውበት እና የህልሟ አካል ነው። ሌላ በኩል ግን ከጎኗ በትከሻውና በራሱ ላይ በሰማያዊ ፕላስቲክ የተሸፈነ ትልቅ የእለት ጉርስ እንጀራ ተሸክሞ የሚሮጠው ወጣት የኑሮ መራራ ትግል ያሳየናል። እሱ ለኪነ ጥበብ ወይም ለአርት አልወጣም። ያንን እንጀራ ለተረካቢዎቹ አድርሶ ካልደከመና ካልለፋ በዚያኑ ምሽት የሚበላው እራት አይኖረውም። የአንደኛዋ ሸክም የውበት የሞዴሊንግ ሲሆን የሌላኛው ደግሞ ሸክም የህልውና ነገን ተስፋ በማድረግ ብርቱ ሩጫ ነው። ይህ የአስደናቂ ምስል በአንድ ከተማ በአንድ ቅጽበት ውስጥ ጎን ለጎን የሚጓዙ ሁለት ተቃራኒ ዓለማት ገጽታ እና ትልቅ ፍልስፍና ፍንትው አድርጎ ያሳየናል። እሺ ክቡራትና ክቡራን ተመልካቾቻችን ቪዲዮ ይህን ይመስል ነበር። ለቀጣይ በተመሳሳይ ቪዲዮ እስከምንገናኝ መልካም። የዛሬውን ጨርሰናል። በዚህ ክረምት እንግዲህ ምን ልዝራ ብለው ተጨንቀው ከሆነ ለኑሮ ውድነቱን ለማሸነፍ ምርጥ መላ የሚሆነው ይህንን ነገር ቆፈር አድርጋችሁ ብትተክሉ ነው። እንግዲህ ሰሞኑን የኑሮ ውድነትን የዘንድሮ የክረምት የጓሮ አትክልት ይህን ይመስላል። እንግዲህ ይህን አትክልት በመጠቀም የኑሮ ውድነትን ማስወገድ እስከመጨረሻው ይቻላል። 200 ብርን እየዘረዘራችሁ አንዳንድ ጉድጓድ ውስጥ ከታችሁ ውሃ እያጠጣችሁ እንግዲህ መንከባከብ ነው የሚጠበቅባችሁ ማለት ነው። በዚህ ዙሪያ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬውን አበቃን። በቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ።